ሃስለር ይሄ ነገር የገባው አይመስለኝም። ወርክ ስማርት ኖት ሃርድ የሚባለው ኮት ይኸውላችሁ፣ ጀማሪ ሃስለር ከሆናችሁ ስራ፣ ስኪል፣ ቢዝነስ እየተማራችሁ ከሆነና እየጀመራችሁ ከሆነ ትልቁ ማወቅ ያለባችሁ ውሸት ይሄ ነው። እውነቱ ይሄ ነው። መጀመሪያ ጠንክራችሁ ካልሰራችሁ በብልጠት መስራት አትችሉም። የሁለቱ ልዩነት ምን እንደሆነ ልንገራችሁ። ሲምፕሊ ጠንክሮ መስራት ልምድን፣ ዲሲፕሊንን እና ስኪልን ቢልድ እንድታረጉ ይረዳችኋል። ወርክ ስማርት ለእናንተ አክቹዋሊ ሴንስ ብቻ ነው የሚሰጠው። ስራውን የለመዳችሁ ስትመጡ ያለው ፍሎ ነው ወርክ ስማርት። አክቹዋሊ ስራ እየጀመራችሁ ከሆነ እና የተለያየ ስኪል እየተማራችሁ ከሆነ ከአይምሯችሁ ወርክ ስማርት የሚባል ነገርን አውጡ። ወርክ ስማርት የሚባለውን ፕሪንሲፕል አፕላይ ማድረግ ከጀመራችሁ ሁል ጊዜ ሾርት ከት ነው የምትፈልጉት። የሆነ ስኪል ልማር ካላችሁ ሾርት ከት ነው የምትፈልጉት። የሆነ ነገር ልማር ካላችሁ ሾርት ከት ነው የምትፈልጉት። ስኬታማ መሆን ፈልጋለሁ ካላችሁ ስቲል ሾርት ከት ወይም አቋራጭ መንገዱን ነው የምትፈልጉት። ስኬት ደግሞ በአቋራጭ የምታገኙት ነገር አይደለም። እያንዳንዱን ፔን ፒል ማድረግ አለባችሁ። እያንዳንዱን ፔለሪቲን ኤክስፒሪየንስ ማድረግ አለባችሁ። ዛትስ ኢት። ስለዚህ ጋይስ ይሄን በከባዱ የተማርኩት ነገር ስለሆነ ነው ለእናንተ የምነግራችሁ። የጀመራችሁ ከሆነ ሃስል ሃርድ ኖት ሃስል ስማርት። ዛትስ ኢት። ስለዚህ ጀማሪ ሃስለር ከሆናችሁ ዘላችሁ ወርክ ስማርት የሚባል ፕሪንሲፕል እንዳትሰሙ። ወርክ ስማርት የሚባለውን ፕሪንሲፕል ከዚህ በኋላ ከሰማችሁ ጋይስ ያ የእናንተ መንደር አይደለም፣ ትደርሱበታላችሁ።